ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬም ተመልሼ መጥቻለሁ። ያው ከላይ ከርዕሱ እንደምታዩት እንግዲህ የተለያዩ ምግቦች ሁለት ሶስት አይነት ምግቦች እና ጣፋጭም በብርቱካንና በካሮት የተሰራ ኬክ ለባሌ ምሳቃ ያሰርኩትን ምግብ ይዤላችሁ መጥቻለሁ። እንደ አይዲያ ይሆናችኋል፣ እንደ ሀሳብ ሞቲቭ ይሆናችኋል በሚል ወደ አሰራሩ እንሄዳለን። ያው መጀመሪያ ጎመን እዚህ ጋር አዘጋጃለሁ። እዚህ ያላችሁ ዩኬ ያላችሁ ጎመን የምገዛው ከአዝዳ ወይ ደግሞ ቴስኮ እንደዚህ ሰፋፊ ጎመኖቹ እዛ ነው የሚገኙት በብዛት። ከዛ ነው የምገዛው። አጥቤ እቀነጥሰዋለሁ በእጄ እንደዚህ ከፍ ከፍ አድርጌ። ከዛ የበግ ስጋ ነው የምጠቀመው። የበግ ስጋም አለኝ፣ እሱን ከትፌ አዘጋጃለሁ መጀመሪያ። ከዛ ያው ሽንኩርትም ነጭ ሽንኩርትም ቀድሜ ሁሉንም አዘጋጃቸውና እሱን እስኪደርስ ድረስ ሌሎቹ እስካበስል ከጎን ደግሞ እዚህ ጋር ዶሮ አለኝ። ያ ስጋ የሌለው ዶሮ ብረስት ቺክን ነው እየተጠቀምኩት። የትኛውም ያጥንት ያለውም ቢሆን አሪፍ ነው። አጥቤው እንደዚህ ስጋ በስጋ ብቻ ያለው ብረስት ቺክኑን በሎሚ ትንሽ የተወሰነ ዘበዝፈዋለሁ። ሌላ እዚህ ጋር ጎመኑን እስክሰራ ድረስ ማለት ነው። ከዛ ሽንኩርቱን አበስላለሁ፣ ዘይት አረጋለሁ። ትንሽ ዘይት ነው ማረጋው፣ ምክንያቱም ስጋው ላይም ቅባት ነገር ስላለው። እንደገና ጎመን በስጋ ላይ ደግሞ ያው ቅቤ ስለምናረግ በእንትን እንደዛ ነው። እና አሁን ዛሬ የማረገው ጎመን በስጋ መረቅ ያለው በደንብ ቆንጆ በጣም የሚጣፍጥ ነው። ተከታተሉኝ። እዚህ ጋር ያጠብኩትን ዶሮ የተወሰነ ደረቅ ካደረኩት በኋላ ከትፈዋለሁኝ። ቅመሙን ከስር ከዲስክሪፕሽን ቦክስ ላይ ቅመሙን ጽፍላችኋለሁ። ቺክን ኬሪ የማታገኙ ከሆነ ቤት ውስጥ እንዴት ብላችሁ እንደምታዘጋጁ በጽሁፉ ቀላቅላችሁ ማድረግ መጠቀም ትችላላችሁ፣ ሀገር ቤት ያላችሁ ማለት ነው። ስጋውን ይሄው አጥቤ ነጭ ሽንኩርት እና የበጉን ስጋ አብሬ አበስለዋለሁ። እና እዚህ ጋር ዶሮውን ከእንትን ካልኩት በኋላ ቪዲዮ ፖዝ አድርጌ ነበር ድጋሜ ስቀላቅል፣ በጣም ይቅርታ አላየሁትም። ቅመሙን ግን አሁን ይሄው ኬሪ ነው እዚህ ጋር ይሄን ነው ዩኬ ያላችሁ ቴስኮ ነው የገዛሁት። አለ የተለያዩ እንትኖች፣ እሱን ነው የቀላቀልኩበት። ይሄን ቅመም ብቻ ነው የቀላቀልኩት። እነዚህ ቅመሞች ከሙን፣ ሙስታርድ፣ የሙስታርድ እንትን ድንብላል ፍሬ እና ደግሞ የሻይ ቅመሞች የምንጠቀማቸው ቅመማ ቅመሞች ምናምን ያሉበት ሁሉንም በዝርዝር አስቀምጥላችኋለሁ። በጣም ትንሽ በውስን ውስን በሆኑ ቀላቅላችሁ እሱን መጠቀም ትችላላችሁ። ኬሪ ሶስ አገር ቤት ላይ የማታገኙ ከሆነ ማለት ነው። ከዛ እዚህ ጋር ጎመን በስጋው ከበሰለ በኋላ አጥንቱ ውሃ ጨምራለሁኝ። የፈላ ውሃ መረቅ በደንብ እንዲኖረውና ከዛ የተወሰነ እንዲንተከተክ አረገዋለሁ። ከጎን እዚህ ጋር ዶሮውን ነው የምንሰራው። ያው ቺክን ኬሪ የኢንዲያን ስታይል ቺክን ኬሪ ነው የምንሰራው። እዚህ ጋር ከርደሙን፣ የቅመም ቤሊፍ እና ቅርንፉድ ነው ሲኒማን፣ ሶስቱን ነው በዘይት መጀመሪያ የጠበስኩት። ከዛ ሽንኩርቱን አድርጌበታለሁ ሲግል። ከጎን እዚህ ጋር ጎመኔን ጨምሬያለሁ። ያው ስጋው በሰል ብሎ ነበረ፣ ትንሽ የተወሰነ ነበር የሚቀረው ከጎመኑ ጋር ደግሞ እንዲበስል። አሁን ጎመኑን ጨምሬያለሁኝ። እዚህ ጋር ሶሱን ለቺክን ኬሪ የምሰራውን ሶሶች በደንብ ሽንኩርቱን እንደኛ እንደ ወጥ እንደምንሰራው ገባ አድርጌ ሽንኩርቱን አደርገዋለሁ። ከዛ ቲማቲም አንድ ራስ ቲማቲም ቆርጬ ያስቀምጣለሁኝ። ያው እነዚህ ሶስ እና ነጭ ሽንኩርት ሁለት ራስ ነጭ ሽንኩርት እና ጅንጅብል ስለሌለኝ ፍሬሹ ያያችሁት አሁን ጅንጅብል ነው። ግማሽ የሻይ ማንኪያ ጅንጅብል እና አንድ የሻይ ማንኪያ ጨው። ከዛ ከጎኑ ራይዝ አጥቤ ሩዙን አጥቤ ውሃ አድርጌ ትንሽ የዘይት እንዳይዝ ከጎን አድርጌ ያለሁኝ። ያው ዶሮአችሁ በበዛ ቁጥር ሶሱንም እዚህ ጋር ሽንኩርቱንም እንትኑንም በርከት ማድረግ ትችላላችሁ። ፔፐሪካ ነው ያረኩት እዚህ ጋር ማቂያ ዱቄቱን ማለት ነው፣ የማቂያ ዱቄት።
ከዛ ዶሮውን እጨምራለሁኝ። ወደ 800 ግራም ነው፣ 1 ኪሎ እንኳን የማይሆን ነው። ግን ሁሉንም አልጨመርኩትም፣ የተወሰነ አስቀርቼዋለሁ በዛ ስላለ ሌላ ቀን ደግሞ እጠቀመዋለሁ ብዬ የተወሰነ ነው የጨመርኩት። ከዛ ዶሮውን በዚህ መልኩ እንደዚህ እናበስለዋለን። ከዛ ጨው ጨምሬያለሁ ጎመኑም ላይ። እና የፈላ ውሃ ትንሽ መረቅ እንዲኖረው የፈላ ውሃ አደርግበታለሁ። ዶሮ እንደዚህ ከበሰለ በኋላ ለልጆች በተለይ ልጆቼ በጣም ነው የወደዱት። ይጣፍጣል በጣም። ውሃ ሙቅ ውሃ ትንሽዬ አድርጌበታለሁ። ከዛ ኬኩን ለማዘጋጀት አሁን ብርቱካን እንጨምቃለን። 3 ራስ ብርቱካን ነኝ እና ካሮትም ደግሞ 2 ራስ ካሮት እንደዚህ አጸዳውና እፈቀፍቀዋለሁ። ሩዝ ስቀቅል ያው በደንብ እንደዚህ አንተከትከዋለሁ ጋዙን እስከመቀነሴ በፊት እና ጨው ጨምራለሁ። ምክንያቱም ይሄ ደግሞ ሩዙን በደንብ እንዲበስል መጀመሪያ በደንብ እንዲበስል ያግዘዋል። በደንብ ከተንተከተከ በኋላ ቀንሰዋለሁ። እዚህ ጋር ክሬም ነው ያረኩትኝ፣ የኩኪንግ ክሬም እና ክሬሚ ቴክስቸር እንዲሰጥላችሁ ክሬም የተወሰነ ማድረግ። እና ቃሪያ ከላይ ጨምሬያለሁ። የሀገር ቤት ክሬሙን የማታገኙ ከሆነ ውሃውን በጣም ትንሽዬ ውሃ በመጨመር በውሃው ብቻ በሶሱ እና በውሃው ማድረግ ይቻላል። ያው ክሬሙ እንደዚህ እንደ ክሬሚ ሆኖ ቆንጆ ቴክስቸር እንዲኖረው እና ትንሽዬ ጣዕሙን እንዲቀይረው ነው ያደረገው ማለት ነው። ጨው እዚህ ጋር ጨምራለሁ ስላነሰው። ከዛ ቃሪያ ጨምሬ ጎመኔን በዚህ መልኩ በስሏል። በጣም የሚጣፍጥ ጎመን በስጋ ነው። በዚህ መልኩ ሞክራችሁ ካላወቃችሁ ሞክሩት። ቂቤ ጨምራለሁ ከላይ። ያው ትንሽ ዘይት ስለሆነ ያደረኩት ቂቤ ከላይ ያው በጣም የሚጣፍጣል ጎመን በስጋ ቂቤ በርከት ሲልበት ቂቤ አድርጌያለሁ። ይሄን ይመስላል ሩዙን። ይሄው በዚህ መልኩ ጋዙን ቀነስ አድርጌው ነበረ ሲንተከተክ ቀደም ስታዩት የነበረው እና አማስዬ የተወሰነ ጋዙን አጠፋዋለሁኝ። በሞቀበት ደግሞ በደንብ ምጥጥ እንዲያደርገው ማለት ነው። እዚህ ጋር ደግሞ ክትፎ፣ ያው ትናንትና የክትፎ ስጋ ነበረኝ፣ እሱን ያደረ ነው። ለብ ለብ ሰራበታለሁኝ በደንብ አብስዬ። ከዛ ሽንኩርት ጨምራለሁ ከላይ። ቃሪያና የባሮ ሽንኩርት የረዣዥሙ ሽንኩርት እሱን ኮረሪማ እና ሚጥሚጣ፣ 1 የሻይ ማንኪያ ሚጥሚጣ እና 1 የሻይ ማንኪያ በርበሬ ከላይ አደርጋለሁ። ሁሉንም አንድ ላይ ጨማምሬ ማለት ነው። 2 የሻይ ማንኪያ በርበሬ እና ቂቤ አድርጌያለሁ። ጨው ቀምሳለሁ። በዚህ መልኩ በቃ ውሃ እንዳይተፋ ቶሎ ወዲያው ወደ ጎን አደርገዋለሁኝ። ይበቃዋል፣ በስሏል ማለት ነው። ከዛ ወደ ኬኩ ነው የምንሄደው። የመጨረሻችን የሚሆነው እንቁላል አለኝ፣ 4 እንቁላል። ኬክ ያው ምንጊዜም ስንሰራ እንቁላሉን ፍሪጅ ውስጥ ከሆነ ጠዋት ላይ ማውጣት ቢኖርብን ሩም ቴምፕሬቸር እንዲሆን ማለት ነው፣ በጣም ቅዝቅዝ ያለ እንዳይሆን። ከዛ ግማሽ ስኳር አደርጋለሁ። ከሱም ቀነስ ማድረግ ትችላላችሁ፣ ብርቱካኑም ጣፋጭነት ስላለው ማለት ነው። ከዛ 2 ኩባያ ዱቄት፣ የፉርኖ ዱቄት ሰልፍ ራይዚንግ ያደረኩት እኔ
እናንተ ሰርፕራይዚንግ ለኬክ የሚሆን ዱቄቶች ካሏችሁ እሱን ኦል ፐርፐስ ፍላወርም ቢኖር እሱንም መጠቀም ትችላላችሁ ባላችሁ ዱቄት። ከዛ አንድ የሾርባ ማንኪያ ቤኪንግ ፓውደር እና አንድ የሻይ ማንኪያ ሶዳ ቤኪንግ ሶዳ ቀስ ብዬ አማስለዋለሁ። ያው ይሄ እያፈጠነ ነው እንጂ ቀስ እያልኩ ነው እያማሰልኩት ያለው ቪዲዮውን ያው እንዳይረዝም በሚል ያፈጠንኩት። ብዙ ምግቦች ናቸው በቻልኩት መጠን ቪዲዮውን ለማሳጠር እየሞከርኩ ነው። ከዛ እዚህ ጋር ቀረፋ ሲኒማን ትንሽ የሲኒማን አድርጌያለሁኝ እና ትንሽ አንድ ሻይ ማንኪያ የሚሆን ዘይት ከዛ ሁለቱን ካሮት የፈቀፈኩትን እንጨምርና እንቀላቅለዋለን። እና ይሄን አሁን ለምሳሌ ውጪ ላይ ተወሰነም ብታቆዩት ወደ ላይ ትንሽ መጣ ይላል በቤኪንግ ፓውደሩ ኩፍ ነገር ይላል። ጋዛችሁን ቀድማችሁ መለኮስ እንዳትረሱ በደንብ እንዲሞቅ ኦቨናችሁ ኩክ የምታረጉበት። ከዛ ኩክ ኦቨን ማድረጊያው ከታችና ከላይ መቀነሻ መጨመሪያ ካላችሁ ከስር መጀመሪያ ለኩሼ ነው ያቆየሁት እኔ የተወሰነ ከስር ሲበስል ወደ ላይ እንዲመጣ በደንብ እንዲነፋ ማለት ነው። ያው እኔ እንደውም በጣም ቸኩዬበት ስለነበረ እሳቱ ላይ ሁለቱንም በደንብ ቴምፕሬቸሩ ይሄናል በጣም የነፋ ኬክ ደግሞ በጣም ስፖንጅ የሆነ ከላይ ኬክ አይደለም የነበረው። ልክ እንደ የሆነ የዳቦ ኬክ ነገር ቴክስቸር ነው የመጣው። ይሄን ይመስላል እንግዲህ ይሄው የባሌን ምሳቃ እንግዲህ በዚህ መረቅ ባለው ቆንጆ የጎመን በስጋ አስርለታለሁ ከጠበስኩት ስጋ ጋር አንድ ላይ ማለት ነው። ያው ደረቅ ያለ ነው ይሄ ለብለቡ። ያው ጎመን በስጋው ደግሞ መረቅ ስላለው በጣም ቆንጆ ነው የሚሆነው። አብሮ ይሄን ይመስላል እንግዲህ ያው አዲስ የሆናችሁ ለቻናሌ ሰብስክራይብ ማድረግ እንዳትረሱ። ስራውን ከወደዳችሁ ላይክ በማድረግ ሼር በማድረግ ለሌላው እንዲደርስ ማለት ነው። በሌላ ቪዲዮ እንገናኛለን። የታለ በምግብ ላይ ብላችኋል እንግዲህ መጥቻለሁ። እስቲ እናያለን ጉዳችን። እና በቃ ይሄን ይመስላል ምሳቃ የባሌ ምሳቃ። ከዛ ለልጆቼ ደግሞ ራት ያዘጋጀሁት ራይዙ በዚህ መልኩ ደርሷል። እዚህ ጋር ልጄ እያገዘኝ ነበረ ለመቅረጽ ለዛ ነው የሚንቀጠቀጠውና እሱን ይሄን እንደዚህ ራይዛቸውን አሳምሬላችኋለሁ። ከጎን ሶሱን አድርጌያለሁ። በጣም ነው የሚጣፍጠው። ሞክሩት በዚህ መልኩ። መልካም ጊዜ ይሁንላችሁ። ላይክ ማድረግ እንዳትረሱ።